ስሜ ዳናዊት አለማ ይባላል። የዳን መስራችና ዲዛይነር ነኝ። ዳን ከተመሰረተ ወደ 5 ዓመት የተጠጋ ነው። ዳን ስትሪት ዌር ብራንድ ሲሆን የተለያዩ ታሪኮችን፣ ፋብሪኮችንና ዲቴይሎችን በመጠቀም ኤክስፕሬስ እናደርጋለን ማለት ነው። ዳንን ስታብሊሽ ለማድረግ ኢንስፓየር ያደረገኝ ነገር ኢትስ ፓሽን። ከልጅነት ጀምሮ ፋሽን ዲዛይነር የመሆን ህልም ነበረኝ። ግን የልጅነት ህልማችን ህልም ብቻ ሆኖ የሚቀር ይመስለኝ ነበር። ይሆናል የሚለው እሳቤ እውን ይሆናል ብዬ አላስብም ነበር። ግን ልክ 12ኛ ክፍል እንደጨረስኩኝ ሾርት ኮርስ ወሰድኩኝ። ዘን ላይክ እኔ ፋሽን ብዬ የማስበው ነገርና ሪል ላይፍ ላይ ያለው ፋሽን ኮምፕሊትሊ የተለያየ ነበረ እና በቃ ከዛን ጊዜ ጀምሮ ላይክ ፋሽን ፉል ታይም ካሪየር ይሆናል ብዬ ወሰንኩኝ ማለት ነው። ከዛ በኋላ የተለያዩ ኮርሶችን በመውሰድ ኤክስፐሪመንት በማድረግ ዳን እዚህ ላይ ደርሷል ማለት ነው። ለመርሃ ከቨር ላይ ስፔሲፊክሊ ላንተነህ የተሰራው ልብስ ኢንስፓየር ያደረገኝ ነገር ስራዎቹ ናቸው። ፐርሰናሊ ከዚህ በፊት አብረን ሰርተን ነበር። ከዛ በኋላም በደንብ ስራዎቹን እከታተላለሁ እና ከፐርሰናል ምርጫው ተነስተን ከሱ ስራዎች ኢንስፓየር በመሆን ሉክን ክሬት አድርገናል ማለት ነው። ዳንን የሚለብሱ ሰዎች በዋነኝነት እንዲሰማቸው የሚፈልገው አንደኛው ነገር ኮምፈርት ነው። ከኮምፈርትም በላይ ደግሞ ራሳቸውን ኤክስፕሬስ እንዲያደርጉ እና ደግሞ ከልብስ በስተጀርባ ምን አይነት ስቶሪ ያለው ብለው ከስቶሪ ጋር ሪሌት አድርገው ራሳቸውን የሆኑ እንዲሰማቸውና ራሳቸውን ኤክስፕሬስ እንዲያደርጉ ነው ዋናው ጎሉ። ከልብስም በላይ ሜድ ኢን ኢትዮጵያ የሚለውን ኮንሰፕት መቀየር ላይ እየሰራን ነው። አሁን ትንሽ ለውጥ እያሳየ ነው። ግን ከዚህ በላይም ላይክ ሜድ ኢን ኢትዮጵያ ልክ ሲባል የኳሊቲ፣ የስቶሪ፣ የታሪክ፣ የብዙ ነገሮችን መገለጫ እንዲሆን እፈልጋለሁ።